ጣሊያኖች እስካሁን አድዋን ሲሰሙ ይነስራቸዋል። ከዛሬ ጀምሮ ስለ አድዋ ጀግኖች ማወደስ እጀምራለሁ። አድዋ ተጽፎና ተነቦ ያላለቀ ኩነት ነው። ዓለም እስካሁን አድዋን ሲያስታውስ ይገርመዋል። ስለዚህ እነዚህን ጀግኖች ማወደስ አስፈላጊ ነው። ዛሬ የማወድሳቸው እስካሁን ድረስ ብዙ ያልተጻፈላቸው ጀግናውን ሐሰን አማኑን ነው። ስለ አዝማሪ ጻድቄ ባለፈው ለማንሳት ሞክሬያለሁ። ዛሬ ለማውሳት የሚፈልገው ግን ሐሰን አማኑን ነው። ሐሰን አማኑ ወሎ ውስጥ ተወልደው ያደጉ እውቅ ቅኔ አዋቂ አዝማሪ ነበሩ። አድዋ ጀግኖችን ያዘመቱ በግጥሞቻቸውና በዜማቸው ጀግኖችን እያወደሱ የነበሩ ጀግና ናቸው። የሚገርመው አይደለም፣ ሐሰን አማኑ አይነ ስውር ናቸው። ነገር ግን አገር ስትወረር አይነ ስውር ነኝ ብለው ቤት አልተቀመጡም። ጀግኖቹን እያወደሱ ለማዋጋት አድዋ ዘመቱ። አድዋ ዘምተውም በጋራ ከጓደኞቻቸው ጋር ድል አድርገው ተመለሱ። እነሱ ካዜሟቸው አዝማሪ ጻድቄና አዝማሪ ሐሰን አማኑ ካዘመሯቸው ነገሮች አውድማው ይለቅለቅ በሮቹም አይራቁ፣ ቀድሞም ያልሆነ ነው ውሽልሽል ነው እርቁ ሲሉ የውጫሌውን ውር ሸንቁጠውታል። እንዲሁም በጣሊያኖች ላይ ሲሳለቁ እንዲህ አሉ። እረ ጉዱ በዛ፣ እረ ጉዱ በዛ፣ በጀልባ ተሻግሮ አበሻን ሊገዛ። እንዲህም አሉ ደግመው፣ ባህር ዘሎ መምጣት ለምንም አይበጅ፣ እንደ ተልባ ስፍር ትከዳለች እንጂ አትረጋም ሀገሬ ያለ ተወላጅ ሲሉ አዚመዋል።